ሰላማችሁ የበዛ ይሁን። አንድ አዋጅ አውጃለሁ። አሜን ብላችሁ በእምነት ተቀበሉ። በህይወታችሁ ላይ ይሆናል፣ በጓዳችሁ ላይ ይሆናል፣ በነገሮቻችሁ ላይ ይሆናል። በኢየሱስም እላለሁ። አምናችሁ ብቻ አሜን ብላችሁ ተቀበሉ። ሼር አድርጉ። የተዘጋ በኢየሱስም የተኛውም ነገር አውቆ ይከፈትላችሁ። አሜን። በኢየሱስ ክርስቶስም ስልጣን የተኛውም ተዘጋ ብላችሁ ተስፋ የተቆረጣችሁት ነገር በኢየሱስ ደም ጉልበት አውቆ ይከፈትላችሁ። እነ ጴጥሮስ በሐዋርያት ሥራ ምዕራፍ 12 ከቁጥር 10 ስታነቡ የብረት መዝጊያውም አውቆ ተከፈተላቸው ይላል። በኢየሱስ ስም የተዘጋ በሮቻችሁ፣ የተዘጋ ነገሮቻችሁ፣ የተኛውም ነገር በኢየሱስ ደም ጉልበት አውቆ ይከፈትላችሁ። በህይወታችሁ ላይ አውቆ ይከፈትላችሁ። በዘመናችሁ ላይ አውቆ ይከፈትላችሁ። በጓዳችሁ ላይ አውቆ ይከፈትላችሁ። በሮቼ ተከፈተ ብላችሁ መመስከር እንድትችሉ በራሱ ጊዜ በራሱ ሰዓት የተዘጋ በእግዚአብሔር ኃይል አውቆ ይከፈትላችሁ። በኢየሱስ ደም ጉልበት አሜን ብላችሁ ለምትቀበሉ በዓለም ዙሪያ ላላችሁ ለወንድሞቼ ለእህቶቼ ይሄን ድምጽ ለምትሰሙ ለእናንተ ጸለይኩ። በኢየሱስም ይህ በህይወታችሁ ላይ ይፈጸም። በኢየሱስም ይፈጸም። በግራ በቀኝ ከፊት ከኋላ በሮች ተዘጋ እንዴት ብላችሁ በእንባ ቀን ማታ በየተኛም ሰዓት ለነበራችሁ በጥያቄ ውስጥ ለነበራችሁ ነገሮቻችሁ አውቆ ተከፈተ። በሮቻችሁ አውቆ ተከፈተ። በኢየሱስ ደም ጉልበት የተዘጋ ሁሉ አውቆ ይከፈት። በኢየሱስ ደም ጉልበት አውቆ ይከፈት። አሜን ብላችሁ ተቀበሉ። እግዚአብሔር እጁን ይገልጣል፣ ኃይሉን ይገልጣል፣ ክብሩን ይገልጣል። በእናንተ ላይ ይፈጸም። ሻሎም